ሰላም እንደምናላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ኤርትራን አየር ክልል ሰንጥቀን አልፈናል። ኢላማ ጋር ደረሰናል። ለተጽዕኖ ዝግጁ። እናንተ ሆናችሁብኝ ነው። እናንተን ስላየሁ በጣም ደስ ብሎኛል። እንኳን መጣችሁልኝ። የተቀረውን ደግሞ ሰሞኑን እናወራለን። እሺ ቴንክ ዩ Mr. President, as I said, I'd like to thank you for the invitation and the warm welcome of everything in my delegation. It has been almost a year since we met last time in Kazan for the big summit. I sincerely hope that our next meeting will be in Addis Ababa. As we have said, we do have a very strong bilateral relationship. We share common history, religion, also lots of policies. From our end, we want to reinforce our mutual respect in all forms of cooperation. We also want to align strategical. እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንዲትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አለን፣ ጥቅም አላችሁ። ያን እያስታረቅን ተከባብረን አብረን እንኖራለን። ደሃንም ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብን። እንኳን የመንደር ጎረምሳ ማንም ኢትዮጵያ በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምፅ፣ የሚሳደብ ድምፅ፣ ተስፈኛ ድምፅ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለም። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሐሳብ ካልተግባባን ችግር የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ። ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩም ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሜ ማረጋገጥላችሁ ነገር ባለፈው ብያችኋል። አብላጫ ሲት ፓርላማ ካገኙ እመኑ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተን አይደገምም። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብራችሁ እንሰራለን። ካሸነፋችሁ ስራችኋል። በምን? በሰላማዊ ምርጫ።
ወይ ተሸንፋችሁ አብሮ ለመስራት ተዘጋጁ፣ ወይ አሸንፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንስ በክላሽ አያሸንፍም። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነን ኢትዮጵያን ብናበለጽግ ነው። አሁን ህዳሴን ያላዋጣ ኢትዮጵያዊ፣ ያላዋጣ ዲያስፖራ፣ ያላዋጣ ክልል የለም። ሰው ያለ የሌለውን አዋጥቷል። ደሞዙን ሰጥቷል። ቦንድ ገዝቷል። ከዚያ በኋላ ግን ድሉ የአሁን ትውልድ የጋራ ድል ነው ብሎ ከመቀበል ይልቅ የፓርቲ መስለውና የብልጽግና መስለውና የራሱ መዋጮ ያንኳስሳል። ግን ህዳሴ የወል ነው፣ የወል ነው። በጋራ የተሰራ ነው። ውጤቱም ለሁላችን የሚያገዝ ነው። ህዳሴ ሙሉ በሙሉ ሲጠናቀቅ በኢነርጂ በአመት እስከ $1 ቢሊዮን ገቢ ያስገባል። ኤልፓ ከ3-4 ዓመት በኋላ 100% የራሱን ህዳሴ መገንባት ይችላል። ማንም ሳያዋጣለት በራሱ ኢንቨስትመንት በመሰብሰብ ትርፍ እንጂ ኪሳራ የለው። ኢትዮጵያ ሀገራችን ናት። የተወሱ ሀገር አይደለችም። የኛ ሀገር ናት። የልጆቻችን ሀገር ናት። የአባቶቻችን ሀገር ናት። እኛ ኦነር ነን። እንደ ባለቤት እንደ ራስ ዕቃ መጠበቅ አለብን። ሰው ስልኩ እንኳን ሲወድቅበት የሚንቀጠቀጥ ሰው ኢትዮጵያን የምታገል